ወደ አንጎል የሚሄደው ደም ለ5 ደቂቃ ሙሉ ለሙሉ ቢቋረጥ ለህልፈት ይዳርጋል። የሰው ልጅ አንጎል ስራውን በትክክል መስራት የሚያቋርጥ የኦክሲጅንና የተለያዩ ንጥረ ነገሮች አቅርቦት ያስፈልገዋል። ይህ ተግባር ደግሞ የሚከናወነው ትክክለኛው የደም ፍሰት አማካኝነት ነው። ነገር ግን በተለያዩ ምክንያቶች ለአንጎል የሚደርሰው የደም ፍሰት ሲቋረጥ በአንጎል ክፍል ላይ የሚደርስ ጉዳት ስትሮክ ይባላል። በሚቀጥሉት ስለ ስትሮክ አይነቶች፣ ምልክቶችና አጋላጭ ሁኔታዎች፣ ምርመራዎችና ህክምናዎች ማየት እንሞክራለን። የስትሮክ አይነቶች በሁለት ማጀር ወይም ዋና ክፍሎች ማየት እንችላለን። የመጀመሪያው ስኬሚክ ስትሮክ የሚባለው ነው። 80% የሚሆኑ ሰዎች ላይ የምናገኘው ነው። ይህ ስትሮክ አይነት የሚከሰተው ወደ አንጎል የሚሄደው የደም ቧንቧ በደም መርጋት ችግር ወይም በደም መጥፋት በተለያዩ ምክንያቶች ሲዘጋ የአንጎል ክፍል ረዘም ላለ ጊዜም ቢቆይ የሚከሰት ሲሆን ከአጠቃላይ 80% የሚሆነው ድርሻ ይሸፍናል። የሁለተኛው የምናየው ሄሞራጂክ ስትሮክ ወይም ደም አእምሮ ውስጥ መፍሰስ ነው። ከአንጎል ውስጥ የሚገኙ የደም ስሮች ሲፈነዱ ሲቀደዱ የሚደርስ የአንጎል ውስጥ የደም መፍሰስ በአንጎል ላይ የሚደርስ ጫናና በተመሳሳይ የሚደርስ የደም አቅርቦት እጥረት የሚከሰቱ ናቸው። ስትሮክ ሲከሰት የሚኖሩ ምልክቶች ስንመለከት ስትሮክ በተለያዩ የአንጎል ክፍሎች ላይ ጉዳት ሊያደርስ ይችላል። የሚታዩ ምልክቶችም እጅ ወይም የእግር ድንገተኛ የሆነ ድክመት ወይም መስነፍ በተለያዩም በአንደኛው የሰውነት ክፍል የሚከሰት ነው። ንግግር መኮላተፍ ወይም መተሳሰር፣ የሰውነት መደንዘዝ፣ መዝለፍለፍ፣ በከፊል የግማሽ የሆነ እጅ ወይም የእግር አለመታዘዝ፣ የፊትና እጅ በከፊል መዛነፍ፣ ኃይለኛ የሆነ ራስ ምታት፣ ራስ መሳትና ንቃት መቀነስ፣ ትኩረት ማጣትና የስሜት መዘበራረቅ ናቸው። ለስትሮክ አጋላጭ ሁኔታዎች ስንመለከት አብዛኛው እድሜያቸው የገፉ ሊሆኑ ይችላሉ። ከፍተኛ የደም ግፊት ላላቸው ሰዎች፣ ስኳር ህመም ያላቸው፣ ኮሌስትሮል ያላቸው፣ ሲጋራ ማጨስ፣ ከመጠን ያለፈ አልኮል፣ አደንዛዥ መጠቀም፣ የጭንቅላት የደም መፍሰስ ካለ፣ የወሊድ መከላከያ ኪኒን የሚወስዱ ወይም የሆርሞን ምትክ ህክምና የሚጠቀሙ ሴቶች ለስትሮክ አደጋ ተጋላጩ ናቸው። ሴቶች በእርግዝና ወቅትና የወለዱ በኋላም ባሉት ሳምንታት ውስጥ ከፍተኛ ተጋላጭነት አላቸው። በእርግዝና ወቅት ከፍተኛ የደም ግፊት ወይም ፕሪክላምሻ የመሳሰሉ ያላቸው በኋለኛ ህይወታቸው ለስትሮክ ተጋላጭ ናቸው። የልብ ቫልቭ ችግር ያላቸው፣ ከመጠን ያለው ውፍረት ካለ፣ ከእንቅልፍ ማጣት ችግር ጋራ፣ ከአካል እንቅስቃሴ መቀነስ ጋራ፣ እነዚህ በጥቂት የሚገለጹ አጋላጭ ሁኔታዎች ናቸው። የስትሮክ ምርመራና ህክምናውን ስንመለከት የመጀመሪያ የስኳር ምርመራ ወይም አርቢኤስ ማየት አስፈላጊ ነው። ይህ የስኳር መቀነስ ወይም ደግሞ ሃይፖግላሴሚያ መኖር አለመኖር ለማረጋገጥ ይረዳል። ይህም ደግሞ ከስትሮክ ጋራ የሚመሳሰል ምልክቶች ስላሉት ነው። ዋና ምርመራው የሚሆነው ሲቲስካን ወይም ኤምአርአይ ነው። ሲቲስካን የመጀመሪያው ዋና ምርመራ ነው። ሄሞራጂክ መኖር አለመኖር ለማወቅ በጣም የሚረዳ ምርመራ ነው። ህክምናዎቹን በጥቂቶች ስንመለከት በስትሮክ አይነቶች ይወሰናል። ሄሞራጂክ ስትሮክ ወይም የደም መፍሰስ ስትሮክ ከሆነ ከፍተኛ የደም ግፊትን መቆጣጠር እስከ ጭንቅላት ሰርጀሪ ሊያስፈልግ ይችላል። ስኬሚክ ስትሮክ ወይም ደግሞ ቁስለት ስትሮክ ከሆነ ደግሞ ከግፊት መቆጣጠር አስፕሪን፣ ስታቲን፣ የደም ማቅጠኛ ከፍ ሲልም ሰርጀሪ ሊያስፈልግ ይችላል። በሚቀጥለው የምናየው ስለ ማገገሚያ ህክምና ነው። ብዙውን ጊዜ በስትሮክ ህመም ምክንያት ከሚከሰት ራስ መሳት ጉዳት በኋላ የሚከሰት አካል ሙሉ ለሙሉ ወይም በከፊል የማዘዝ ችግር ወይም በኋላ የሚከሰት አካል ሙሉ ለሙሉ ወይም በከፊል የማዘዝ ችግር ወይም የአካል መዝናት፣ ሌሎችም ተያያዥ ችግር የሚያጋጥም ሲሆን እነዚህም ወዲያውኑ የፊዚዮ ህክምና ማድረግና የተጎዳው አካል እንዲያገግም መከታተል ተገቢ ነው። ታማሚው ጽኑ ህሙማን ውስጥ እንኳን ቢሆን የፊዚዮ ሐኪሙ ጋር በመነጋገር መጀመሪያ ያስፈልጋል። መከላከያ መንገዶችን ስንመለከት ወይም ፕሪቬንሽን ጤነኛ የሆነ አመጋገብ፣ ያ ማለት ቅባት ያልበዛቸው ምግቦች ማዘውተር፣ ጨው አጠቃቀም መቆጣጠር፣ የአካል እንቅስቃሴ ማዘውተር፣ ጤነኛ የሆነ የሰውነት ክብደት እንዲኖር ማድረግ፣ የደም ግፊት፣ የስኳር፣ የኮሌስትሮል፣ ሌሎች ምርመራዎች በየጊዜው በጤና ተቋማት በመገኘት ምርመራና ችግሮቹ ካሉ በሐኪም የሚታዘዝልን መድኃኒቶች በታዘዝልን መሰረት መውሰድና እንዲሁም ሲጃራ፣ አደንዛዥ እጾች ከመጠቀም መቆጠብ፣ የአልኮል አጠቃቀም መቆጣጠርና በቂ እረፍት ማድረግ ናቸው።